ሰላም ጤና ይስጥልኝ እንደምን ቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁ። የዛሬ ርዕሰ ጉዳይ የሚሆነው ወቅታዊ በሆነው የሞባይል ስልክ ጥልፊያ ዙሪያ ይሆናል። ይህም ስልካችን እንዲጠለፍ የሚያደርጉ ሁነቶች ምን ምንድናቸው? ስልካችንስ እንዳይጠለፍ ማድረግ ያለብን ጥንቃቄ ምንድነው የሚለውን ይዤላችሁ መጥቻለሁ። ከዛ በፊት ግን የዩቲዩብ ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ። በዛሬ ቪዲዮ 3 መሰረታዊ የምላቸውን ሁነቶች እናያለን። እነዚህ ሁነቶች ምንድናቸው? ስልካችንን ለጥልፊያ የሚጋልጡ ሁኔታዎች ናቸው። የመጀመሪያው ያልታወቁ ሊንኮች የምንላቸው ወይንም ፊሺንግ ሊንክስ የምንላቸው። እነዚህ ሊንኮች ምንድናቸው? በስልኮቻችን በቴክስት ሜሴጅ ሊሆን ይችላል፣ በቴሌግራም፣ በዋትስአፕ ሽልማቶ ደርሶታል ወይንም ሽልማት ደርሶታል አሊያም ደግሞ ይሄን ሊንክ ይጫኑ የሚባሉ የተለያዩ ፊሺንግ ሊንኮች አሉ። እነዛን ፊሺንግ ሊንኮች በመነካበት ጊዜ እነዛ ሊንኮች ማልዌር የሚባል የስለላ ሶፍትዌር ስልካችን ላይ እንዲጫን በማድረግ ለተለያዩ አካላት ስልካችን አክሰስ መደረግ እንዲችል ወይንም ደግሞ ለጥልፊያ እንዲጋለጥ ያደርጉብናል ማለት ነው። ሁለተኛው ምክንያት ምንድነው? አፕሊኬሽኖችን ወደ ስልካችን በመነጨንበት ጊዜ እነዛ አፕሊኬሽኖች ከታማኝ ቦታዎች ላይ ከአፕ ስቶር ወይንም ደግሞ ከፕሌይ ስቶር ላይ ሳይሆን ለምሳሌ ከጎግል ላይ በመነጨንበት ጊዜ ስልካችንን ሃክ ለማድረግ ወይንም ደግሞ ለጥልፊያ በር ይከፍታሉ ማለት ነው። ሶስተኛ ምክንያት ደግሞ ምንድነው? የተለያዩ ፐብሊክ ዋይፋዮችን በመንጠቀምበት ጊዜ በሆቴሎች ሊሆን ይችላል፣ በካፌዎች፣ በሆስፒታሎች፣ በትምህርት ቤቶችና ኤኒ ፐብሊክ ሰርቪስ ላይ ወይንም ደግሞ ፐብሊክ ዋይፋዮችን በመንጠቀምበት ጊዜ እነዛ ፐብሊክ ዋይፋዮች ምንድነው ብዙ ጊዜ ለሃከሮች በርን የሚከፍቱ ናቸው። ስለዚህ እዛ ቦታዎች ላይ የባንክ አካውንቶቻችንን ወይንም ደግሞ ሚስጥራዊ የሆኑ መልእክቶችን ዩዚንግ ዳት ፐብሊክ ዋይፋይ በመንላላክበት ጊዜ ስልኮቻችንን ለመጠለፍ ወይንም ደግሞ ስልካችን በተለያዩ አካላት እንዲጠለፉ ያደርጋሉ ማለት ነው። ስለዚህ ስልኮቻችንን ለጥልፊያ የሚጋልጡ 3 ሁነቶች የምንላቸው የመጀመሪያው ያልታወቁ ሊንኮች ናቸው። ሁለተኛ አፕሊኬሽኖችን ታማኝ ካልሆኑ ምንጮች ወደ ስልካችን መጫን፣ ሌላኛው ደግሞ ፐብሊክ ዋይፋዮችን በመንጠቀምበት ጊዜ ማድረግ ያለብንን ጥንቃቄ ዘንግተን የተለያዩ ሴኩሪቲ የሆኑ ወይንም ደግሞ ድብቅ የሆኑ ነገሮችን ወይም ጥንቃቄ የሚያስፈልጋቸው ነገሮች እዛ ጋር መላላክ በራሱ እንዲጠለፉ ያደርጋል ማለት ነው። ስለዚህ እነዚህን ነገሮች ስልካችንን እንዳይጠለፍ ለማድረግ ደግሞ ምን ማድረግ አለብን ወይንም መውሰድ ያለብን ጥንቃቄ ምንድነው ብለን ስናይ የመጀመሪያው ምንድነው? ያልታወቁ ሊንኮችን ወይንም ፊሺንግ ሊንኮችን አለመክፈት ነው። የመጀመሪያውና ዋነኛው ጥንቃቄ በቴሌግራም፣ በዋትስአፕ ወይንም በቴክስት ሜሴጅ የሚመጡ ሽልማት ደርሶታል ወይንም ይህ ሊንክ ይጫኑ የሚሉ ሊንኮችን አለመንካት ነው። ቅድም እንዳልኳችሁ እነዚህ ሊንኮች ማልዌር የሚባል የስለላ ሶፍትዌርን ወደ ስልካችን በመጫን መረጃችንን አሳልፈው ለሶስተኛ ወገን ወይንም ደግሞ ለሃከሮች ስለሚሰጡ እንደነዚህ አይነት ሊንኮችን አለመንካት ነው። ሁለተኛ አፕሊኬሽኖችን ከቦታ ላይ ወይንም ከታማኝ ቦታ ላይ ብቻ መጫን ይኖርብናል። ሁለተኛውና ዋነኛ የምንለው እንግዲህ ምክንያት ስልካችን ሃክ እንዲደረግ ወይንም ደግሞ ስልካችን እንዲጠለፍ የሚያደርገው ታማኝ ካልሆኑ ቦታዎች ላይ አፕሊኬሽኖችን መጫን ነው ብለናል። ስለዚህ መፍትሄው ምንድነው? አፕሊኬሽኖችን ከታማኝ ቦታ ላይ ብቻ መጫን፣ ከፕሌይ ስቶር ወይንም ደግሞ ከአፕ ስቶር ላይ ብቻ መጫን። ከጉግል ላይ አፕሊኬሽኖችን በምንጭንበት ጊዜ ስልካችንን በቀላሉ ለጠላፊ ስለሚያጋልጥብን ማለት ነው። እንደ ሶስተኛ መፍትሄ ያስቀመጥነው ምንድነው? ፐብሊክ ዋይፋይን በሆቴሎች፣ በካፌዎች በምንጠቀምበት ጊዜ እነዚህ ነፃ ዋይፋዮች ለመረጃ ጠላፊዎች ወይም ለሃከሮች ትልቅ በር ይከፍታሉ። ስለዚህ በእንደዚህ አይነት ሁኔታዎች ውስጥ ወይንም ደግሞ እንደነዚህ አይነት ዋይፋዮችን በምንጠቀምበት ጊዜ የባንክ አካውንታችንን መክፈት አይኖርብንም። ሌላው ደግሞ ሚስጥራዊ የሆኑ መረጃዎችን ዩዚንግ ዲስ ፐብሊክ ዋይፋይ መላላክ የለብንም። ምክንያቱም ይህ ነፃ የሆነ ዋይፋይ ለመረጃ ጠላፊዎች ወይም ለሃከሮች ትልቅ በር ስለሚከፍትና ስልካችንም እንዲጠለፍ ስለሚያደርግብን ማለት ነው። ሌላኛው ነገር ደግሞ ወይንም አራተኛው ጥንቃቄ የሁለትዮሽ ማረጋገጫ ወይንም ቱ ፋክተር አውተንቲኬሽንን ኦን ማድረግ ቴሌግራም፣ ፌስቡክ፣ ኢሜይላችን ላይም
ቱ ስቴፕ ቬሪፊኬሽን መክፈት ይኖርብናል ወይንም ደግሞ ኦን ማድረግ አለብን። ይህ ለምንድን ነው የሚጠቅመን? ጠላፊው ወይንም ደግሞ ሀከሮቻችን የነዚህን አካውንቶች ፓስዋርድ እንኳን ቢያቅ በቀላሉ መክፈት አይችልም። ምክንያቱም ወደ ስልካችን ኮድ ሳይመጣ መግባት ስለማይችሉ ወይንም ስልካችን ላይ መጥቶ ኮዱ እኛ ቬሪፋይ እስካላደረግን ድረስ እነዚህ ፌስቡክ፣ ቴሌግራም ወይንም ደግሞ ኢሜል የተለያዩ አካውንቶቻችን በሌላ ዲቫይስ መከፈት ስለማይችሉ ማለት ነው። ሌላኛው እንደ አምስተኛ የተቀመጠው ጥንቃቄ ምንድነው? የሶፍትዌር ወይንም የስልክ ሲስተማችንን አፕዴት ማድረግ ይኖርብናል ማለት ነው። ስልካችን ሲስተም አፕዴት በሚለን ጊዜ ዝም ብለን ምንድነው ሲስተም አፕዴት ብለን ዝም ማለት የለብንም። ሁል ጊዜ ሲስተም አፕዴት ሲጠይቀን ትኩረት ሰጥተን አፕዴት ማድረግ አለብን። እነዚህ ነገሮች ምንድናቸው? ወይንም ደግሞ ሲስተም አፕዴቱ ምንድነው? እነዚህ አዳዲስ አፕዴቶች የሚመጡት ቀደም ሲል የነበሩ የደህንነት ክፍተቶችን ለመድፈን ወይንም ክፍተቶችን ለመሙላት ስለሆነ ሞር የተሻለ ደህንነት እንዲኖረው ስልካችን ያሉ ክፍተቶችን ለመድፈን ሲባል በተለያየ ጊዜ ስልካችን ሲስተም አፕዴት እያለ ይጠይቀናል። ያን ሲስተም አፕዴት በማድረግ የስልኮቻችንን የደህንነት ሁኔታ ከፍ ማድረግ ይጠበቅብናል ማለት ነው። ስለዚህ ዛሬ እንዳጠቃላይ ምንድነው ያየነው? ስልካችንን ወይንም ደግሞ የምንጠቀምባቸውን ስልኮች ከጠላፊዎች እንዴት ነው የምንታደገው? ለጠላፊዎችስ የሚዳርጉን ምክንያቶች ምንድናቸው ብለናል። የመጀመሪያው ነገር ምንድነው? ያልታወቁ ሊንኮች፣ ሁለተኛ አፕሊኬሽኑ፣ ሶስተኛ ደግሞ እነዚህ ፐብሊክ ዋይፋዮች ላይ የሚፈጠሩ ናቸው። እነዚህን ደግሞ ችግሮች ለመፍታት ቤዚክ የሚባሉ 5 ነገሮችን አስቀምጠናል። አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ኮመንት በማድረግ ለሌሎች እንዲደርስ እናድርግ። ቻናሌን ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉን ክብረት ይስጥልኝ።